ሰላም እንዴት ናችሁ? ደህና ናችሁ ወይ? እስኪ ዛሬ እነዚህን ግብአት ተጠቅሜ የምሰራውን የቂጣ ፍርፍር በወተት ወይም ደግሞ በለበላ አሳያችሁ ነው። ይሄ ኩዝበራ ይባላል ወይም የድንብላል ቅጠል በሀገራችን። ይሄ ደግሞ ቃሪያ ነው። ይሄ ደግሞ ነጭ ሽንኩርት። ይሄ ደግሞ ለበን ወይም ደግሞ ይሄ ወተት ማለት ነው። እንደዚህ ሁሉንም እዚህ ጨምሬ ከዛ ላይ ትንሽ ጨው ጨምርበታለሁ። ይህን በደንብ አድቅቄ ከፈጨሁት በኋላ ይሄ ናና ነው። ናና ወይም ሻይ ጋር የምንጨምረው ማለት ነው። አረቦች ናና ይሉታል። እዚህ ጋር የፈጨሁት ናናና ነጭ ሽንኩርት፣ ቃሪያ እና ኩዝበራ እንደዚህ በሳህና አርጌ እዛ ላይ ለበኑ ነው የምጨምርበት ማለት ነው። እንደምታዩት ብዙ ስለሆነ በስተመጨረሻ እንደዚህ ሆኗን ጨው እንደ ፍላጎታችን ጨመር አድርጉበት። ቃሪያም እንደዛው ማለት ነው። አሁን ላይ ያላችሁን ቂጣም ሆነ ዳቦ በደንብ ደረቅ አድርጋችሁ ቆራርጣችሁ ፈትፍታችሁ መብላት ማለት ነው እና ሞክሩት፣ ይጣፍጣል።